ሰላም የተከበራችሁ ተመልካቾቻችን ለዛሬ ዘንላችሁ የቀረቡ ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን በርከት ያሉ መረጃዎችን ይዘንላችሁ ቀርበናል። ባርሴሎና ትናንት ከኦሳሱና ጋር የነበረበትን የላሊጋው ቀሪ ጨዋታውን ማሸነፍ ችሏል። ሌላኛው ዛሬ የሚደረጉ በአውሮፓ ታላላቅ ሊጎች ጨዋታዎች አሉ። ባየር ሊቨርኩሰን ዛሬ ጨዋታውን ከቦቸም በማድረግ የ27ኛው ሳምንት የጀርመን ቡንደስሊጋ የሚጀምር ይሆናል። ሌላኛው አጫጭር መረጃዎቻችን የእንግሊዝ እግር ኳስ ማህበር በዝውውር ዙሪያ አዲስ አሰራርን ይዘው መጥተዋል። እሱን የምናጋራችሁ ይሆናል። ሌላኛው በእንግሊዝ ፕሪሚየር ሊግ የወርሃ መጋቢት ምርጥ ተጫዋችና ምርጥ አሰልጣኝ እጩዎችን ይፋ ሆነዋል። ማን ተጫዋች ይመረጣል የሚለውን እጩዎችን የምንነግራችሁ ይሆናል ማለት ነው። ሌላኛው የሪያል ማድሪድ ተጫዋቾች ክስ ተመስርቶባቸዋል፣ ምርመራም እየተደረገባቸው እንደሆነ ሰምተናል። ስለዚህም የምንላችሁ ነገር ይሆናል። ሊቨርፑል የሁለት ተጫዋቾችን ውል ለማራዘም መቃረቡን ይፋ አድርገዋል ማለት ነው። ስለዚህ ስለነሱም አንድ ነገር እንላቸዋለን። ቡካዮ ሳካ ልምምድ መጀመሩን በኢንስታግራም ገጹ ይፋ አድርጓል። ስለዚህ ለአርሰናል ጥሩ ዜና ነው ማለት ነው። ይህ ዜና ማርቲን ዙቢሜንዲ በአርሰናል እንደሚፈለግ ይታወቃል። ስለሱም አዲስ መረጃ አለን ይዘላችሁ ቀርበናል። ማንቸስተር ዩናይትድም አንድ የሳውዛምፕተን ተጫዋችን ማስፈረም እንደሚፈልግ ይፋ አድርጓል። ሳውዛምፕተኖችም ይህ ለዚህ ተጫዋች 100 ሚሊዮን ፓውንድ እንደሚፈልጉ ነው ይፋ ያደረጉት። ስለዚህ ስለ ተጫዋቹም የምላችሁ ነገር ይሆናል። የቼልሲ ተጫዋች ጉዳት እንዳጋጠመው ተነግሯል። ወሳኙ ተጫዋች ኮል ፓልመር ስለነሱም መረጃዎችን የምንነግራችሁ ይሆናል። እስከ መጨረሻ አብራችሁ እንድትቆዩ በክብር እንጋብዛለን። ባርሴሎና ትናንት ከኦሳሱና ጋር የነበረውን ጨዋታ 3-0 ሆነ ውጤት ማሸነፍ ችለዋል። ባርሴሎና ባለፈው ሳምንት የባርሴሎና ዶክተርን ህልፈተ ህይወት ተከትሎ ከኦሳሱና ጋር የነበረበትን ጨዋታ እንደተራዘመ ይታወቃል። ይህ ጨዋታ ትናንት ከኢንተርናሽናል ብሬክ በኋላ እንዳደረገ ይታወቃል። 3-0 በሆነ ውጤት ማሸነፍ ችለዋል። ፌራን ቶሬዝ፣ ዳኒ ኦልሞ እንዲሁም ሮበርት ሌዋንዶውስኪ ናቸው ሶስቱም የባርሴሎና የማሸነፊያ ግቦችን ማስቆጠር እየቻሉት። ዳኒ ኦልሞ በፍጹም ቅጣት ምት ነው ማስቆጠር የቻለው። ስለዚህ ባርሴሎና ትናንትና ኦሳሱና 3-0 በማሸነፍ ነጥቡን ወደ 63 ከፍ በማድረግ ከሪያል ማድሪድ ያለው ነጥብ ልዩነት ወደ 3 አስፍቶ ላሊጋውን መምራቱን ቀጥሏል ማለት ነው። ትናንትና ባርሴሎና የወሳኝ ተጫዋቾችን ፖው ኩባርሲ፣ ራፊና እንዲሁም ሮናልዶ አሮሆን ሳይዝ ነው ወደ ሜዳ እየገባው። አሮሆና ራፊና ከብራዚል ከደቡብ አሜሪካ ከተመለሱ በኋላ እረፍት ተሰጥቷቸዋል። ፓኦ ኩባርሲም መጠነኛ ጉዳት እንዳጋጠመው ይታወቃል። ስለዚህ ከነዚህ ተጫዋች ውጭ የሆነው ባርሴሎና ትናንትና ድልን ማስመዝገብ ችሏል ማለት ነው። ሃንስ ፍሊክ ባርሴሎናን እየመራ 19 ጨዋታዎችን ሳይሸነፍ መጓዝ ችሏል። ይህም በባርሴሎና ታሪክ ከዮሃን ክራይፍ ጋር ሪከርድን መጋራት ችሏል። ጀርመናዊ አሰልጣኝ ሃንስ ፍሊክ ማለት ነው። ሌላኛው ከኢንተርናሽናል ብሬክ በኋላ ታላላቅ የአውሮፓ ሊጎች በዚህ ሳምንት የሚመለሱ ይሆናል። ዛሬም አንድ ጨዋታ ይደረጋል። በጀርመን ቡንደስሊጋ 27ኛው ሳምንት ባየር ሌቨርኩሰን ከቦቸም ጋር የሚያደርገው ጨዋታ ይጠበቃል ማለት ነው። በዚህ ወደ አጫጭር መረጃዎቻችን ስናልፍ የእንግሊዝ እግር ኳስ ማህበር በዚህ አመት የዝውውር መስኮት አዲስ አሰራር ይዞ መጥተዋል። እንደሚታወቀው የተጫዋቾችን የዝውውር ከሰኔ እስከ ነሐሴ የሚከፈት ነበር። ዘንድሮ ግን የእንግሊዝ ፕሪሚየር ሊግ በግንቦት 24 ጀምሮ ሰኔ 3 የሚዘጋ አጭር የዝውውር መስኮትን ይፋ እንደሚያደርግ ነው የተነገረው። ለዚህም ምክንያቱ የዓለም ክለቦች ዋንጫ ነው እየተባለ ነው የሚገኘው። የዓለም ክለቦች ዋንጫ እንደሚታወቀው በመጪው ሰኔ ወር የሚካሄድ ይሆናል። በዚህ ውድድር የሚሳተፉት የእንግሊዝ ክለቦች ቼልሲና ማንቸስተር ሲቲ ናቸው። ለእነዚህ ክለቦች ተጫዋች እንዲያስፈርሙ ተብሎ ከግንቦት 24 እስከ ሰኔ 3 የሚቆይ የ9 ቀን የዝውውር መስኮት እንደሚከፈት ነው ይፋ ያደረገው የእንግሊዝ እግር ኳስ ማህበር ማለት ነው።
የእንግሊዝ ፕሪምየር ሊግ የወርሃ መጋቢት ምርጥ ተጫዋችና ምርጥ አሰልጣኝ ለመምረጥ እጩዎች ይፋ ሆነዋል። ከተጫዋቾች ቤልጋርድ ከወልቭስ፣ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ ዲክላን ራይስ አርሰናል፣ ቫን ሃክ ከብራይተን፣ አንቶኒዮ ኢላንጋ ከኖቲንግሃም ፎረስት እንዲሁም ኒኮላ ሚሊንኮቪች ከኖቲንግሃም ፎረስት የወርሃ መጋቢትን ምርጥ ተጫዋች ለመምረጥ ይፋ የሆኑ ተጫዋቾች ናቸው። ከአሰልጣኞች ሩበን አሞሪም ከማንቸስተር ዩናይትድ፣ ፋቢያን ሃርዝለር ከብራይተን፣ ኑኖ ስፒሪቶ ሳንቶ ከኖቲንግሃም ፎረስት እጩዎች መሆን ችለዋል ማለት ነው። ስለዚህ ከነዚህ ተጫዋችና ከነዚህ አሰልጣኞች የወርሃ መጋቢት የእንግሊዝ ፕሪምየር ሊግ ምርጥ አሰልጣኝና ምርጥ ተጫዋች ማን ይሆናል? የእናንተ ምርጣችሁ ማን ነው? በኮመንት ቦክስ ላይ አሳውቁን። ሌላኛው የሪያል ማድሪድ ተጫዋቾች ክስ እንደተመሰረተባቸው ተሰምተዋል። የአውሮፓ እግር ኳስ ማህበር በእነዚህ 4 ተጫዋቾች ላይ ምርመራ እንደከፈተ ነው እየተነገረ የሚገኘው። ለዚህ ደግሞ ምክንያቱ በ16ቱ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ አትሌቲኮ ማድሪድን በመለያ ምት ጥለው ካለፉ በኋላ ደስታቸውን ሲገልጹ ያልተገባ ባህሪ አሳይተዋል በሚል ነው የአውሮፓ እግር ኳስ ማህበር ምርመራ የከፈተባቸው። አንቶኒዮ ሩዲገር፣ ኪሊያን ምባፔ፣ ቪኒሲየስ ጁኒየር እንዲሁም ዳኒ ሴባዮስ ናቸው። እነዚህ ተጫዋቾች ጥፋተኞች ሆነው የሚገኙ ከሆነ በቀጣዩ ከአርሰናል ጋር የሚያደርጉት የሩብ ፍጻሜ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ ሊያልፋቸው እንደሚችል እየተነገረ ነው የሚገኘው ማለት ነው። ሊቨርፑልን የሚመለከት መረጃ እናጋራችሁ። ሊቨርፑል የሁለት ተጫዋቾች ውል ለማራዘም እንደተስማማ ነው እየተነገረ የሚገኘው። የግብጻዊ የፊት መስመር ተጫዋች መሐመድ ሳላህና የኋላ ደጀኑ ኔዘርላንዳዊ ቪርጂል ቫንዳይክ ውላቸውን በአንፊልድ ሊያራዝሙ እንደሚችሉ እየተነገረ ነው የሚገኘው። እንደሚታወቀው እነዚህ ሁለት ተጫዋቾች በሊቨርፑል ጋር ያላቸው የኮንትራት በመጪው አመት መጨረሻ የሚጠናቀቅ ይሆናል። ነገር ግን እነዚህ ሁለት ተጫዋቾች የጊዜ ጉዳይ ነው እንጂ ውላቸውን ያራዝማሉ የሚል መረጃ ይዞ የወጣው ዘ አትሌቲክስ ይሆናል ማለት ነው። የአርሰናል የፊት መስመር ተጫዋች ቡካዮ ሳካ ልምምድ እንደጀመረና ወደ ጨዋታ እንደሚመለስ በኢንስታግራም ገጹ ይፋ አድርጓል በራሱ ማለት ነው። በቀጣይ ከሪያል ማድሪድ ጋር ላላቸው ጨዋታም ለአርሰናል ጥሩ ዜና ነው የሚሆነው። ስለዚህ ቡካዮ ሳካ ረዥም ጊዜ በጉዳት እንደቆየ እናስታውሳለን። ትናንት ይፋ ባደረገው በኢንስታግራም ገጹ ይፋ ባደረገው መረጃም ወደ ልምምድ እንደተመለሰ ነው የሚገልጸው። የሮያል ሶሲዳዱ ተጫዋች ማርቲን ዙቢመንዲ በአርሰናል እንደሚፈለግ ይታወቃል። ከስምምነት ጋር ደርሰዋል የሚሉ መረጃዎችም በስፋት ባለፈው ሲወጡ ነበር። በቅርብ በሚወጡ መረጃዎች ከሪያል ማድሪድ እሱን ተጫዋች በደንብ ይፈልጉታል የሚሉት መረጃዎች ይወጡ ነበር። ነገር ግን አሁን በወጣው መረጃ ሪያል ማድሪድ ይፈልገዋል የሚለው ልክ አይደለም። ይህ ተጫዋች ወደ አርሰናል እንዲፈርም ትልቅ እድል አለው እየተባለ ነው የሚገኘው። ስለዚህ አርሰናሎች ማርቲን ዙቢመንዲም ለማስፈረም እንደሚገፉበትም እየተነገረ ነው የሚገኘው። ማንቸስተር ዩናይትድ የ19 አመቱ የሳውዝሃምፕተን የመሀል ተጫዋች ታይለር ዲብሊንግ ለማስፈረም ይፈልጋል። ስለዚህ ይህ ተጫዋች ለማስፈረም ማንቸስተር ዩናይትዶች ከረዥም ጊዜ ሲፈልጉት ሲከታተሉት እንደነበር ይታወቃል። ሳውዝሃምፕተን ግን ለዚህ ተጫዋች 100 ሚሊዮን ፓውንድ ይፈልጋሉ እየተባለ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ 100 ሚሊዮን ፓውንድ በመክፈል ይህ ተጫዋች ያስፈርማሉ ወይስ የሚለውን አብረን ለቀጣይ የምንመለከተው ይሆናል። በመጨረሻ የቼልሲ ወሳኝ ተጫዋች እንግሊዛዊ ኮል ፓልመር ጉዳት እንዳስተናገደ ተሰምቷል። ምርመራ አድርጎም ያን ያክል ከባድ ጉዳት ባይሆንም ከቶተንሃም ጋር የሚደረግ ቀጣይ ፕሪሚየር ሊግ ጨዋታ ሊያልፈው እንደሚችል ግን እየተነገረ ነው የሚገኘው። ነገር ግን ቼልሲ የፊት መስመር ተጫዋቻቸው ኒኮላስ ጃክሰን ወደ ልምድ መመለሱ ይፋ ሆኗል። ስለዚህ ለቼልሲ የኒኮላስ ጃክሰን መመለስ ጥሩ ዜና ነው ማለት ነው። ከፊት መስመር ያለ አጥቂ ሲጫወት እንደነበር ቼልሲዎች እናስታውሳለን የተወሰኑ ቀናት። ስለዚህ አሁን ግን ኒኮላስ ጃክሰን ወደ ልምድ መመለሱን ይፋ ሆኗል ማለት ነው።